ሰላም ሰላም፣ እንዴት ናችሁ? ቡና ፉት ተመልሼ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው? እንዴት ነው ቀናችሁ? ተከታታይ 2 ቀን ተጠፋፍተናል። ዛሬ ደግሞ እስቲ መሸት አድርገን አንዳንድ ነገሮችን እንጨዋታለን። ወቅታዊ ጉዳዮች አሉ። ኢራን፣ እስራኤል። ኢራን ደግሞ የሆነ ነገር አደርጋለሁ እያለች ነው። ነዳጁን ቆላልፌ እስቲ ምን እንደምትቀዱ አለች አሉ። ከዛ ደግሞ መጣና ዶናልድ ትራምፕ ትቆልፊና ቆልፍሻለሁ አላት አሉ። ምን ትላላችሁ እስቲ እናንተ? እስቲ ሀሳባችሁ በኮመንት ገለጽ አድርጉ። እንዴት ናችሁ? እንዴት ነው? ምንም ይሆን ይመስላችኋል የነዳጁ ሁኔታ? አንዳንድ የኢትዮጵያ ዜናዎች ደግሞ ከግንቦት ጀምሮ ድጎማውን አንስተናል። በዓለም ገበያ ነው የምንመራው። ዝቅ ሲል ዝቅ ይላል፣ ከፍ ሲል ከፍ ይላል ተብሏል። ያው ዝቅ የሚልስ አይመስለኝም። ከፍ ሲል ግን ከፍ እናደርጋለን እያሉ ነው። እስቲ በኩላችሁን አስተያየት ከታች ጻፍ እያደረጋችሁ እንወያይ እስቲ። ጦርነቱ በሰላም ቢፈታ ጥሩ ነው ከሚሉት ላይ ለምን ጦርነት ስለማይጠቅም ጦርነት እንደማይጠቅም ደግሞ አይተናል እኛ ኢትዮጵያኖች። ስለዚህ ይሄ ጦርነት መቆም አለበት ከሚሉት ወገን ነን እኔና የኔ ተከታዮች። እንዲያ ነው። ስለዚህ በዚህ ላይ ያላችሁን ሀሳብ አስተያየት እስቲ ቁጭ ታረጋላችሁ በታች በኮሜንት። እና ነዳጅ በዚህ ከቀጠለ እንዴት ልንነዳ ነው የሚሉ የነዳጅ አሽከርካሪዎች ጥያቄ አለ። እንነዳለን ነው ምላሻችን። እኛ የነዳጅ ማህበሮች እንመልሰው እንነዳለን። አዎ መንዳት አናቆምም። ነዳጅ ይጨምራል፣ እኛም እንጨምራለን። እንደዛ ነው ያለው ነገር። ስለዚህ ምንም ስጋት እንዳይገባችሁ እንላለን። ባለፈውም ከወንድና ከሴት ማን ይበልጣል በሚለው ቪዲዮ ላይ አንዳንድ ሀሳቦች ተነስተዋል። ሰሞኑን ደግሞ አንድ ወንድማችን ድል መጥቷል አሉ። እኛ ሰው ይበልጣል ምን ደግሞ በቅርቡ እንጠራለን። እስኪ የራሳችንን ሀሳብ እንሰጣለን። እንደዛ ነው ያለው ነገር። በተረፈ እንዴት ናችሁ? እስቲ ዛሬ ዝም ብለን ወደ ካሳንቺስ ሄደን ከተማውን እንቃኝ። ከተማውን አይታየት እናርግና እንመለሳለን። አዳዲስ መንገዶች ተሰርተዋል። እንደዛ አይነት ነገሮችን ሰምተናል። ሄደን ደግሞ በምስል እናሳያለን። አንዳንድ ሰዎች እንደዚህ ቪዲዮ መንገድ የምታሳየን ምናምን ይላሉ። አዎ ጥሩ ነው፣ ግን የተሻለ ነገር እንትን ስንቀርጽ አበረታቱን። ለምን ኢትዮጵያን ማየት የሚፈልጉ ሌሎች ሀገር ያሉ ሰዎች ስላሉ እንደዚህ አይነት የስትሪት የመንገድ ላይ ቀረጻዎችን ለእናንተ ስናደርስ እናንተ ታውቁት ይሆናል። አዎ፣ ግን የማያውቀው በጣም ብዙ ሰው ስላለ እሱን ታሳቢ አድርጋችሁ ሀሳብ አስተያየታችሁን ብትሰጡ እላለሁ። እና እስቲ ዛሬ በመሀል እያደረግን እንሄዳለን። እንድረስና ወደ ካሳንቺስ ቃኘት እናድርገውና መንገዱን እስቲ ምን ተካሂዷል ዛሬ በአዲስ አበባ ምን ተፈጥሯል የሚለውንም በዛው እናወራለን፣ እንጫወታለን። ይሄንን ነው እያልን ያለ ነው። በቅርቡ አንድ አዲስ ቪዲዮ ይደርሳችኋል። የተሰበሰቡ ጥቂት ናቸውና ለዛ ነው ዝም ያልነው። የተሰበሰቡ ነገሮች አሉ። እነሱ ትንሽ በርከት ሲሉ
ሰጠት እናደርጋለን መሰጠት ለሚገባቸው ሰዎች። እንደዛ ነው ያለው ነገር። አዎ እንደዛ እናደርጋለን። በተረፈ እንዴት ናችሁ? ሸጋ ነው። በቀጣይ የመጀመሪያው የፖድካስት ቀረጻ ቀጣይ ሳምንት ይካሄዳል፣ ይቀርብላችኋል። የፖድካስት ቀረጻ ቀለል ብለን እስቲ ውይይቶችን እያነሳን እናወራለን። እንዲያ ነው ያለው ነገር። በተረፈ ሁሉ አሾይና ባስ መንገዱን ዘግቶት ቆሟል። ባሶች ደግሞ ትንሽ ችግር እያደረሱ ነው ተባለ። ቱሉ ዲምቱ አዲሱ መንገድ ላይ አንድ ባስ መስመር ጥሶ ወጥቶ አንድ 8 ሰው ነው ምናምን ነገር ህይወት ቀጥፏል ተባለ። ከባድ ነው። ያው ተጠንቅቀን ማሽከርከር አለብን። ስናሽከረክር ነገሮችን ረጋ ብሎ እያስተዋሉ በፍጥነት ሄድም አይደረስም። ካሰብንበት እንድንደርስ ቀስ ብለን መንዳት ነው ያለብን። ስለዚህ የምታሽከርክሩ አሽከርካሪዎች በዚህ አጋጣሚ ልነግራችሁ የምወደው ረጋ ብንል ፍሬኑን ኮንትሮል ማድረግ እንችላለን። ቀስ ብለን ብንነዳ ብዙ ነገሮችን ከችግር ለማዳን እንችላለን እና በቻላችሁት አቅም ቀስ ብላችሁ አሽከርክሩ። መገናኛ ሰው ተራ እለዋለሁ እኔ በቅጽል ስሙ። ብዙ ሰዎች ሳይረግጡት የማያልፉት ሰፈር መገናኛ። ትላተማለህ ከሰው ጋር ብራዘር። የሆኑ እቃዎች ከኪስህ ከቦርሳ ራሱ ቦርሳ ሰው ራሱ ሊጠፋብህ ይችላል። ምክንያቱም መገናኛ ነው። ብዙ ለየት ያሉ የስርቆት አይነቶች የሚስተዋሉበት መገናኛ። አዎ መገናኛ ትንሽ ከበድ ያለ ሰፈር ነው። አሉ እነ መርካቶ፣ ኮልፌ፣ ፒያሳ፣ ቦሌም አሉ። የመገናኛ ለየት ትላለች። ሰውን በዛ ይላታል፣ ጠቅ ያደርጓቸዋል። ስለዚህ ጠንቀቅ እያላችሁ በዚህ አጋጣሚ ነግሬያችሁም አልፈው። ለም ሆቴል 22 ለም ሆቴል በተለምዶ ለም ሆቴል ደርሰናል። አሁን ትንሽ የነዳጅ ሰልፍ በርከት ብሏል በየመንገዱ ያስተዋልኩት ነገር። እንዳልኳችሁ ኢራን ቆለፈችው ከሚለው ጋር የተገናኘ መረጃ የሰሙ ሰዎች ናቸው፣ ያስታውቃሉ። ግን ያው ቆልፈው አያስቀምጡትም፣ መከፈቱ አይቀርም። ብዙ አትደንግጡ። የሚመክራችሁ ነገር እኛም የራሳችን ነዳጅ ቆፍረን እናወጣ ይሆናል፣ የት ይታወቃል። ስለዚህ እያንዳንዳችን ከነጓሯችን ቆፍረን የምንቀዳበት መንገዶች ስለሚፈጠሩ ብዙ አትጨናነቁ። የተጓዝን መተናል። ዲዩቲ ፍሪ 22 ዲዩቲ ፍሪ የጥንት የጠዋቱ ራይት ሳይድ ላይ የምታዩት ይሄ ሲልቨሩ ህንፃ። በእርግጥ አሁን አገሩ ሁሉ ሲልቨር ሆነ። ዲዩቲ ፍሪ አለፍን። ዲዩቲ ፍሪ ጎላጉልን አልፈናል። አሁን ደግሞ በብሪጅ ውስጥ እንገባለን። 22 ጎላጉል ከፊት ለፊት የሚታያችሁ ህንፃ ጎላጉል ይባላል። በጣም ቆንጆ ነው በእውነት የሚታየን ነገር ይታያችኋል እናንተ።
መሰረት ጎላጉል ደርሰናል። አክሱም ሆቴል፣ ጌት ፋም፣ የተለያዩ ሆቴሎች ይገኛሉ እዚህ አካባቢ። ስቴይዚ ብዙ ሆቴሎች አሉ። ሆሊዴይ ሆቴል ይላል ደግሞ ከፊት ለፊታችን የሚታይ። የእግረኛ መንገድ አለ። ለእግረኛ ቅድሚያ እንሰጣለን። አዎ እሺ። ካፒታል ሆቴል ካፒታልን እንዳለፍን ዋሪት ዝ ጋር እንገኛለን። ዋሪት በብዙ የፈርኒቸር እቃዎቹ የምናውቀው ዋሪት ዝ አስጎበኛችኋለሁ። ዋሪት ዝ ሌላው በጣም ፉድ ሪቪው ላይ አንዳንድ የምለቃቸው ሾርቶች በጣም ብዙ እየታዩ ነው። በጣም የምግብ አፒታይታችሁ ወይ ጨምሯል ወይ እሱኛው ላይ አንድ የምግብ ብቻ የምንሰራበት ሌላ ዩቲዩብ መጨመር እንዳለብን እየተረዳሁ ነው። የካሳንቺሱን ቀረጻ በቀጣይ ቪዲዮ ታገኛላችሁ። ለዛሬው ኡራኤል ድረስ መተናል። ቴንኪዩ። ቡና ፉት አብሬያችሁ የነበርኩት ባባይ